በመጀመሪያ ቃል ነበረ። በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። በመጀመሪያ ቃል ነበረ። አሁን በመጀመሪያ ቃል ነበረ ሲል ቃል የሚለው ልክ በብሉይ ኪዳን በጥበብ መጽሐፍት ውስጥ ለምሳሌ በመጽሐፈ ምሳሌ ስለ እግዚአብሔር ጥበብ የተነገረ ነገር አለ። የእግዚአብሔር ጥበብ ዓለም ሳይፈጠር በፊት እንደነበረች የተነገረላት የእግዚአብሔር ጥበብ አለች እና ያንን የእግዚአብሔርን ጥበብ አባቶችም ሲፈቱ ይህማ የእግዚአብሔር ጥበብ እንዲህ የተነገረላት ዓለም ሳይፈጠር በፊት ነበረች የተባለላት አብራት ስትሰራ የነበረች ከእግዚአብሔር ጋር የነበረችው ያቺ ጥበብ እሷ ለጌታ ኢየሱስ የሚነገር ነው። ክርስቶስ ነው የእግዚአብሔር ጥበብ። ልክ አንደኛ ቆሮንቶስ ምዕራፍ 1 ላይ ምን ይላል? ቁጥር 24 አካባቢ ላይ መቼም አይሁድ ምልክትን ይሻል፣ የግሪክ ሰዎች ጥበብን ይሻሉ፣ እኛ ግን የተሰቀለውን ክርስቶስን እንሰብካለን፣ ለሚቀበሉት ግን ለሚያምኑት ግን የእግዚአብሔር ጥበብና ኃይል የሆነው እርሱ ማን ነው? ክርስቶስ ኢየሱስ ይላል። ለሚያምን ሰው ለሚቀበል ሰው የእግዚአብሔር ምን ጥበብ፣ የእግዚአብሔር ጥበብ፣ የእግዚአብሔር ኃይል የሆነው እርሱ ክርስቶስ ይላል እና ክርስቶስ የእግዚአብሔር ጥበብ ነው። እና አሁን ይህንን ነገር ያነሳላችሁ ለምንድን ነው? በመጀመሪያ ቃል ነበረ ብሎ ሲጀምር ቃል የሚለውን ጥበብ ከሚለው ጋር አያይዞ ነው የሚያስቀምጠው። ቃል ሲል ጥበብ እንደማለት ነው። ጥንት ላይ ጥበብ እንደሚለው እዚህ ጋር ቃል ብሎ ያስቀምጠዋል። እሺ፣ ስለዚህ ጌታ ኢየሱስ ቃል ያለው ጌታ ኢየሱስ ይሄን ለማወቅ ቁጥር 14 ላይ በኋላ ላይ እናያለን። ቃልም ሥጋ ሆነ በእኛም አደረ፣ አንድ ልጅም ከአባቱ ዘንድ እንዳለ ያለውን ክብሩን አየው ስለሚል ስለ ልጁ እየተናገረ እንደሆነ ግልጽ ነው። እሺ፣ እንዲህ ይላል። እዚህ ላይ አንድ በጣም ማስተዋል ያለብን ነገር አለ። በመጀመሪያው ቃል ነበረ፣ ቃልም ከእግዚአብሔር ጋር ነበረ ወይም በእግዚአብሔር ዘንድ ነበረ። ተመሳሳይ ነው። እሺ፣ ቃል በእግዚአብሔር ዘንድ ነበረ ማለት ቃል ከእግዚአብሔር ጋር ነበረ፣ ቃልም ከእግዚአብሔር ጋር ነበር ይልና ቃልም ደግሞ እግዚአብሔር ነበር ይላል ጌታ ኢየሱስ። ስለዛ ነገሩን አንዴ ነው። በመጀመሪያ ማን ነበረ ጋይስ? በመጀመሪያ ቃል ነበር። ትክክል። በመጀመሪያ ቃል ነበረ። የቃል ጌታ ኢየሱስ ተመልክቶ መቼ ነው የነበረው? በመጀመሪያ ቃል ነበረ። አዎ ነበረ። እሺ፣ በመጀመሪያ ቃል ነበረ ነው የሚለው ወይስ በመጀመሪያ ቃል ሆነ? ይህ ጥያቄ ለምን እንዳነሳው ትንገራችሁ። ጥንት ላይ የሆነ የስህተት ትምህርት ተነስቶ ነበር። የአርዮሳውያን ትምህርት ነው። ቃል ወይም ጌታችን ኢየሱስ ማለት ነው መጀመሪያ በእግዚአብሔር ተፈጥሯል። ፍጡር ነው፣ የተፈጠረ ነው እና ተፈጥሮ እግዚአብሔር ቃልን ፈጠረውና ከፈጠረው በኋላ በዛ በፈጠረበት በቃሉ ደግሞ ሌላውን ቀን ዓለም ፈጠረ ብሎ ማስተማር ጀምሮ ነበር። ዮሐንስ ለነዚህ ለአርዮሳውያን መልሳሉ። በመጀመሪያ ቃል ሆነ ወይም በመጀመሪያ ቃል ተፈጠረ አይልም። በመጀመሪያ የተፈጠረው ምንድን ነው? በዚህ በመጽሐፍ ቅዱሳችን ትምህርት ከተባለ እስቲ የዚህ የመጽሐፍ ቅዱሳችን ማለት ነው ዝም ብላችሁ የመጀመሪያው አንቀጽ ዝም ብላችሁ ሄዳችሁ ከፈታት እስቲ ገዙ። ኦሪት ዘፍጥረት ነው። ኦሪት ዘፍጥረት ከምዕራፍ ስንት ነው የሚጀምረው? ከምዕራፍ 3 አይደለም፣ ከምዕራፍ 1 ነው። ከምዕራፍ 1 ከቁጥር 1 እሺ፣ በመጀመሪያ የተፈጠረው ቃል ነው ይላል። እስቲ በመጀመሪያ እግዚአብሔር ቃሉን ፈጠረ። እንዴ በመጀመሪያ እግዚአብሔር ቃልን ፈጠረ ይላል አይልም? አይልም። ኦፍኮርስ አይልም። በመጀመሪያ እግዚአብሔር ሰማይና ምድር ፈጠረ። በመጀመሪያ እግዚአብሔር ቃልን ፈጠረ፣ ወልድን ፈጠረ፣ ጌታ ኢየሱስን ፈጠረ ሳይሆን በመጀመሪያ እግዚአብሔር ሰማይ እና ምድርን ፈጠረ። ምድርን ባዶ ነበረች። ስለዚህ የመጀመሪያው ፍጥረት ሰማይና ምድር እንጂ ጌታ ኢየሱስ ቃል አይደለም። ዮሐንስ ወንጌል ምዕራፍ 1 ላይ አሁን መልሳችሁ በመጀመሪያ ቃል ተፈጠረ ይላል። እዚህ ክፍል አይደለም። በመጀመሪያ ቃል ነበረ ግን ይላል። በመጀመሪያ ቃል ምን ነበረ? እንዳትረሱ እሺ። በመጀመሪያ ቃል እቺን ቃል ፈልጋታለሁ። ነበረ የምትለው ቃል ለምን መሰላችሁ ፈልጉ? እዚህ ጋር ዝቅ ብላችሁ ስትመለከቱ ቁጥር 3 ላይ ሁሉ በእርሱ ሆነ የሚል ቃል አለ። ሁሉ በእርሱ ነበረ ወይስ ሆነ? ሁሉ በእርሱ ሆነ። ሁሉ በእርሱ ሆነ ማለት ተፈጠረ ማለት ነው። እሺ፣ ሁሉ በእርሱ ሆነ ማለት ተፈጠረ። ሆነ ማለት ካለመኖር ወደ መኖር መጣ ማለት ነው። ሆነ ማለት ነው እንዳትረሱ። ሆነ ማለት ካለመኖር ወደ መኖር መጣ። ሁሉ በእርሱ በቃል እኔ ሊደበታል በእርሱ ላይ ነው። ሁሉ በቃል ሆነ ምን ተፈጠረ። ካለመኖር ወደ መኖር መጣ። አገኔቶ ነው የሚለው
ካለመኖር ወደ መኖር መምጣት። አስቀድሞ ያልነበረ ነገር ብቅ ሲል በማን በቃል ካለመኖር ወደ መኖር መፈጠር ማለት እሱ ሆነ የምትለው ቃል መፈጠር። አስቀድሞ ያልነበረ ነገር መኖር ሲጀምር ይሄ ነገር ሆነ ይባላል። ለምሳሌ ቃልም ስጋ ሆነ ይላል። በኋላ ላይ ስናየው ቃል ስጋ ነበረ አይደለም። ቃል ስጋ ነበረ ከተባለ ቃል ከእመቤታችን ስጋ አልነሳም ማለት ነው። ይልቁንም ቃል ከዘላለሙ ስጋ ነበር ያስብላል። ምክንያቱም ቃል ስጋ ነበረ ካለ እንደዛ ነበር የሚያስብለው። ግን እንደዛ አይልም። ቃል ስጋ ሆነ፣ ቃል ስጋ ሆነ። ኦኬ፣ ቃል ስጋ ሆነ የሚል ከሆነ አስቀድሞ ስጋ እንዳልነበረ ያስታውቃል። በመጀመሪያ ቃል ሆነ ቢልስ፣ በመጀመሪያ ቃል ሆነ ቢል፣ በመጀመሪያ ቃል ሆነ ቢል አስቀድሞ ቃል አልነበረም። ስለዚህ የሆነ ሰዓት ላይ ነው የመጣው። ስለዚህ ቃል የእግዚአብሔር ቃል ጌታችንና መድኃኒታችን ኢየሱስ እርሱ ቃል እንደሞ ያልነበረበት ጊዜ ነበረ። የሆነ ሰዓት ላይ ነው ብቅ ያለው በእግዚአብሔር ያስብል ነበር። ምን ቢሆን ነው እንዳትረሱ ነው ቃል በመጀመሪያ ሆነ ወይም በመጀመሪያ ቃል ሆነ ቢባል ግን እንደዛ አይልም። ምን ይላል መጽሐፍ ቅዱሳችሁ ላይ ያለው? በመጀመሪያ ቃል ሆነ ይላል። እስቲ ልክፈትላችሁ አንዴና እስቲ በመጀመሪያ ቃል ሆነ ነው የሚለው። ሆነ አንዴ ከመፈለግ ሆነ እንዳትረሱ ካለመኖር ወደ መኖር መጣትን ስለሚያሳይ በመጀመሪያ ቃል ሆነ ማለት በመጀመሪያ ቃል ካለመኖር ወደ መኖር መጣ የሚል ትርጉም ይሰጣል። ልክ ቁጥር 3 ላይ እንዳሳያችሁ ሁሉ በእርሱ ሆነ እንደተባለ ነበረ ከሆነ በመጀመሪያ ቃል ነበረ። ስለዚህ ከዘላለም አለ የለም ጌታ ኢየሱስ ከዘላለም ያለ ጌታ ነው። እሺ አንድ ይሄን ያዘ። ቀጣዩ ምንድን ነው የሚለው? በመጀመሪያ ቃል ነበረ ካለ በኋላ ቃልም በእግዚአብሔር ዘንድ ነበረ። ሚኒንግ ቃል ከእግዚአብሔር ጋር ነበረ። ቃል ከዘላለሙ አለ ብሎናል። ይህ ቃል ደግሞ ከእግዚአብሔር ጋር ነበረ ከተባለ ወይም በእግዚአብሔር ዘንድ ነበረ ከተባለ እሱ ራሱ አብ አይደለም ማለት ነው። ማለት ቃል ከእግዚአብሔር ጋር ነበረ ከተባለ ከእግዚአብሔር የተለየ ሌላ አካል ነው። ያ ይጠፋል ማለት ቃል ከእግዚአብሔር ጋር ነበረ ከተባለ ቃል ከእግዚአብሔር ጋር ነበረ ከተባለ and the word was with God ከተባለ ቃል ከእግዚአብሔር ጋር ነበር ከተባለ ቃል ከእግዚአብሔር የተለየ እግዚአብሔር የተባለው አብ ነው። እዚህ ጋር በኖሚናል በስም ደረጃ ለአብ ብዙ ጊዜ እግዚአብሔር እየተባለ ሲነገር ያው የተለመደ ነው። ኤኒዌይስ ቃል ከእግዚአብሔር የተለየ አካል አለው። ስለዛ ወልድ ጌታ ኢየሱስ ከአብ የተለየ አካል አለው። ይህ ከአብ የተለየ አካል ያለው እርሱ ደግሞ በመጀመሪያ ነበረ ተብሏልና ከዘላለሙ ያለ ነው። የሆነ ሰዓት ላይ ብቅ ያለ አይደለም። ይህ ከዘላለሙ የነበረው ቃል ከአብ የተለየ አካል ያለው ያ ቃል ደግሞ እርሱን ዝቅ አድርጋችሁ እንዳትመለከቱት እንኳን ቀጠል አድርጎ ምን ይላል? በመጀመሪያ ቃል ነበረ ይልና ቃልም በእግዚአብሔር ዘንድ ነበረ። አሁን ሆነ አይደል? በዚህ ቃል በእግዚአብሔር ዘንድ ሆነ ቢባል ቃል አስቀድሞ በእግዚአብሔር ዘንድ አልነበረም ወይም ከእግዚአብሔር ጋር አልነበረም፣ የሆነ ሰዓት ላይ ሊሆነው ይባል ነበር። ቃል በእግዚአብሔር ዘንድ ሆነ ቢባል ቃል ከእግዚአብሔር ጋር ሆነ በፊት አልነበረም ማለት ነው የሚል ጥያቄ ያስነሳል። ግን እንደዛ አይደለም መጽሐፍ። ቃል ከእግዚአብሔር ጋር ነበረ ከዘላለም ነው። ይህ ቃል የእግዚአብሔር ቃል ነው። ቃል አብ ነው። ጌታ ኢየሱስ ቃል አብ ነው። ቃልም በእግዚአብሔር ዘንድ ነበረ ይልና ሶስተኛው ላይ ሲያመጣ ቃልም እግዚአብሔር ሆነ አይደለም የሚለው እስቲ ነው እንዴ? ቃል እግዚአብሔር ሆነ ከተባለ ቃል አስቀድሞ እግዚአብሔር አልነበረም፣ ዘንድ እግዚአብሔር ሆነ እንደማለት ማለት ነው። ለምሳሌ ቃል ስጋ ሆነ ይላል ቁጥር 14 ላይ ሄዳችሁ ይዝ ቃል ስጋ ሆነ ይላል። ስለዚህ ቃል አስቀድሞ ስጋ አልነበረም። አሁን በዘመን ፍጻሜ ከእመቤታችን ስጋ ሆነ። ቃል እግዚአብሔር ሆነ ከተባለ ኦኬ ቃል አስቀድሞ እግዚአብሔር አልነበረም፣ ዘንድ እግዚአብሔር ሆነ ያስብላል። ስለዚህ ምን አለ? ቃልም እግዚአብሔር ሆነ ይላል። እስቲ ቆይ እናንብበው። በመጀመሪያው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ሆነ ይላል አይደል? ቃልም እግዚአብሔር ነበረ። ሰው ጌታ ኢየሱስ ከዘላለሙ እግዚአብሔር ነው። እግዚአብሔርነት ተሰጥቶት አይደለም፣ የጸጋ አምላክ አይደለም። አንዳንድ ሰዎች ልክ እንደዛ ለማስመሰል ይሞክራሉ። አይ እሱ ያው ቃልም እግዚአብሔር ነበረ፣ ቃልም አምላክ ነበረ ተብሎ እዚህ ጋር ሲነገር እንደው በቃ የጸጋ አይነት ነገር ማለት ዝም ብሎ ጌታ በሚለው አምላክ በሚለው ቃል ተጠራ እንጂ ያው እነ ሙሴም አምላክ ተብለዋል እንጂ እሱ ፈጣሪ ሆኖ አይደለም ይላሉ። ግን ለእነዚህ ሰዎች ምን ብዙ ርቀት ሳትሄዱ ቀጣይ ላይ ዮሐንስ ይመልስላቸዋል። ምን ብሎ ኧረ ሁሉ በእርሱ ተፈጥሯል። ሙሴ ያው አንተን በፈርዖን ላይ አምላክ አደርግሃለሁ ተብሎ ተነግሮለት ነበረ። ግን ሁሉ በሙሴ ተፈጠረ ወይም ሁሉ በሙሴ ሆነ አልተባለም።
ተብሏል። ሁሉ በሙሴ ሆነ ተብሏል። ሁሉ በሙሴ ተፈጠረ ወይም ሁሉ በሙሴ ካለመኖር ወደ መኖር መጣ ተብሏል። አልተባለም። በሕያው እግዚአብሔር ልጅ ወይም በእግዚአብሔር ቃል በእርሱ ግን ሁሉ በእርሱ ካለመኖር ወደ መኖር መጣ። ሁሉ በእርሱ ተፈጠረ ተብሏል። ስለዛ ቃልም እግዚአብሔር ነበር የተባለው ከፈጣሪነቱ አንጻር እንጂ ይህ ጸጋ እነ ሙሴ አምላክ በፍጹም ከዛ አንጻር እንዳልሆነ ለዚህ ማወቅ እንችላለን። ስለዚህም ቃልም እግዚአብሔር ነበረ። ስለዚህ እነዚህ ሶስቱ ነገሮች እንዳትረሱ። ቃል በመጀመሪያው ነበረ። እሺ፣ ያ በመጀመሪያ የነበረው ስለዛ ከዘላለም ነው። ከዓለሙ ወደ መኖር የመጣ ካልሆነ ከዘላለም ያለ ነው፣ በዘላለም ውስጥ ያለ ነው። ስለዚህ በመጀመሪያ ቃል ነበረ። እሺ፣ ከዘላለም የነበረው ያ ቃል ደግሞ ከማን ጋር ነበረ? ከእግዚአብሔር ጋር ነበረ። ስለዚህ ያ ቃል ሆኖ ያ ቃል እንደሆኑ ለዘላለም ከአብ ጋር ነው። እሺ፣ ይህ ከአብ ጋር የነበረው የእግዚአብሔር ቃል ደግሞ ራሱ ምንድን ነው? እግዚአብሔር። በባህሪ ደረጃ እርሱ ራሱ ደግሞ እግዚአብሔር ነው። እግዚአብሔር ነበረ። ቃልም እግዚአብሔር ነበረ። ስለ ቃል ሲነገር ነበረ ሆነ አይደለም። ከቃልነቱ አንጻር ሲነገር ሆነ አይባልም። ነበረ። እሺ፣ አንዳንድ ሰዎች ቃልም እግዚአብሔር ነበረ የሚለው ላይ ቃልም እግዚአብሔር ነበረ ሳይሆን ተብሎ የሚፈታው ሲተረጉም ቃሉ ራሱ እግዚአብሔር ቃል ነበረ ተብሎ መፈታት ያለበት ይላሉ። ይሄ እንኳን እየቀረ የመጣ እንደው የእጅ ሙግትን በእርግጥ ግን እግዚአብሔር ቃል ነበረ ግን እንደዛ ሴንስ የማይሰጥም ጠቅሶ አሁን ለምሳሌ በመጀመሪያ ቃል ነበረ ማን? ቃል። ስለዛ ባለቤቱ ቃል። ስለማን የሚወራው? ስለ ቃል። ቃልም በእግዚአብሔር ዘንድ ነበረ ማን? ቃል በማለትም በእግዚአብሔር ዘንድ ነበረ ማን? ቃል። ማን ብላችሁ ስጠይቁ አንድ አረፍተ ነገር ላይ ማን ብላችሁ ስጠይቁ የምታገኙት መልስ እርሱ ባለቤት፣ የአረፍተ ነገሩ ባለቤት ይባላል። እሺ፣ በመጀመሪያው ቃል ነበረ ማን? ቃል። ቃልም በእግዚአብሔር ዘንድ ነበረ ማን? ቃል። ቃልም እግዚአብሔር ነበረ ማን? ቃል። በቃ ይሄ ኮንሲስተንት ነው። ግን እግዚአብሔር ቃል ነበረ ብታደርጉት ኢሚዲየትሊ ምንም ነገር ገና ሳያስረዳ ወዲያውኑ ባለቤቱን ሰብጀክቱን ለውጦት እግዚአብሔር ያደርገዋል። ግን ቀጣዩ ደግሞ ይላል ይህ በመጀመሪያው በእግዚአብሔር ዘንድ ነበረ። ስለ ቃል እንደሚናገር ይልሰል። ስለዚህ ቃልም እግዚአብሔር ነበረ የሚለው ትክክለኛ ትርጉም ነው። ከዛ ቀጣይ ይላል ሁሉ በእርሱ ሆነ። በማን? በቃል። ሁሉ በእርሱ ሆነ። ሁሉ በእርሱ ሆነ፣ ከሆነውም አንዳች እንኳን ያለ እርሱ የሆነ ምንም የለም ይላል። ሁሉ በእርሱ ሆነ አላ በማን? በቃል በጌታችን በኢየሱስ ክርስቶስ ማለት ነው። ሁሉ በእርሱ ሆነ በቃል ከሆነውም አንዳች እንኳን ያለ እርሱ የሆነ የለም። ምን እያለ ነው? በሌላ አማርኛ ኦኬ፣ የተፈጠረው ነገር ሁሉ በእርሱ ነው የተፈጠረው ይልና ከተፈጠሩትም ወይም ከሆነውም ሁሉ አንዲት እንኳን ያለ እርሱ ያለ ቃል የሆነ ወይም የተፈጠረ የለም። አርዮሳውያን እንደሚሉት ከሆነና እግዚአብሔር አስቀድሞ ቃልን ፈጥሮ ከሆነ ጌታን ፈጥሮ ከሆነ ቃልን ማለት ነው ፈጥሮ ከሆነ ከዛ በእርሱ ሌላውን እየፈጠረ ከሆነ ቃል ፍጡር ይሆናል ማለት ነው አይደል? እንደ አርዮሳውያን ከሆነ ቃል ፍጡር ከሆነ ታዲያ እዚህ ጋር እያለን ያለው ዮሐንስ ወንጌል ምዕራፍ 1 ቁጥር 3 ላይ ከተፈጠረውም ወይም ከሆነውም አንዳች እንኳን ያለ እርሱ የሆነ የለም ተብሏልና ከተፈጠረው አንድ እንኳን ስለተባለ without exception ስለሆነ እያስቀመጠ ያለው ራሱን በራሱ ፈጥሯል ያስብላል። ወልድ ፍጡር ከሆነ ወይም ጌታ ፍጡር ከሆነ ወይም የእግዚአብሔር ቃል ፍጡር ከሆነ አንዲት እንኳን የተፈጠረች ነገር ያለ እርሱ ደግሞ የተፈጠረች ነገር ከሌለች እንግዲህ ራሱን በራሱ ፈጥሮበታል ያስብላል። ይሄ ደግሞ አብሰርድ ነው ማለት አስቀድሞ ምንም ኤግዚስት የማያደርግ ነገር ፈጠረ ተብሎ አይነገርለትም። ስለዚህ አርዮሳውያን ዳር ይዛሉ ማለት ነው። ዳር ይዛሉ፣ የእግዚአብሔር ቃል ይቆማል እዚህ ላይ ጸንቶ ማለት ነው። ስለዚህ ሁሉ በእርሱ ነው። ልክ ቆላሲስ ላይ እንደተነገረው ቆላሲስ መልእክት ምዕራፍ 1 ቁጥር 15 ላይ እርሱ የማይታይ አምላክ ምሳሌ ጌታ ኢየሱስ እርሱ የማይታይ አምላክ ምሳሌ ነው። የሚታዩትና የማይታዩትም ዙፋናት ቢሆኑ ወይም ጌትነት ወይም አለቅነት ወይም ስልጣናት በሰማይና በምድር ያሉት ሁሉ በእርሱ ተፈጥረዋልና ከፍጥረት ሁሉ በፊት በኩር ነው። ሁሉ በእርሱና ለእርሱ ተፈጥረዋል ይላል። ስለ ጌታ ኢየሱስ ሲናገር መጽሐፋችን እንዲህ ማለት እርሱ ጌታ ኢየሱስ የማይታይ አምላክ ምሳሌ ነው። ምንድነው? የባህሪ ምሳሌ ነው ብሎ ዕብራውያን ምዕራፍ ላይ እንደተናገረው ማለት ነው። የማይታይ አምላክ ምሳሌ ነው። የሚታዩትም ሆነ የማይታዩት አሁን በእርሱ ማን እንደተፈጠረ ተመልከቱ። በዚህ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ምንድነው የተፈጠረው
ካልን የሚታይ ነገር በዙሪያችን አለ፣ የማይታዩ የሚታዩትም የማይታዩትም። ሌላስ ዙፋናት ቢሆኑ ወይም ጌትነት ወይም አለቅነት ወይም ስልጣናት በሰማይም በምድርም ያሉት ሁሉ በእርሱ ተፈጥረዋልና ከፍጥረት ሁሉ በፊት በኩር ከምን ሁሉ በፊት ከፍጥረት ሁሉ በፊት እርሱ ራሱ ፍጥረት ውስጥ የሚደመር ቢሆን ኖሮ ከእርሱም በፊት ያስብል ነበር ሆነ ያስብል ነበር። ግን አይደለም። ከፍጥረት ሁሉ በፊት እርሱ ፍጡር ነው ማለት ከፍጥረት ሁሉ በፊት እርሱ በኩር ነው፣ የመጀመሪያ ነው፣ የተወለደ ነው፣ ፈርስት ቦርን ነው፣ መጀመሪያ የተወለደ ነው እንደማለት ነው። ኦኬ በሰማይም በምድርም ያሉት ሁሉ በእርሱ ተፈጥረዋልና ከፍጥረት ሁሉ በፊት በኩር ነው፣ ሁሉ በእርሱና ለእርሱ ተፈጥረዋል። ሁሉ የተፈጠረው በእርሱ ነው። ስለዛ ጌታ እርሱ ፍጡር አይደለም፣ አካላዊ የሆነ ቃል ነው። ከእግዚአብሔር ጋር ነበረ ተብሎ የሚነገርለት፣ ከዘላለሙ ነበረ ተብሎ የሚነገርለት። አካላዊ ስንል ስጋ ያለው ማለት አይደለም። አካላዊ ስንል እኔ የሚል ሕይወት ያለ እውቀት ያለ እንዲህ ያለ አካል ማለት እሱ ነው። ሰው ከመጀመሪያ የነበረ ከዘላለም የነበረ ከእግዚአብሔር ጋር ነበር የተባለለት፣ እግዚአብሔር ነበረ እሱ ራሱ የተባለለት እንዲህ ያለ ቃል፣ ሁሉ በእርሱ የተፈጠረው የተባለለት እንዲህ ያለ ቃል። ስለዚህ ቃል ተመልክተናል። ይህ ቃል የእግዚአብሔር ቃል ነው። ጌታችንና መድኃኒታችን ኢየሱስ በኋላ ላይ ከእመቤታችን በስጋ የሚገለጠው የሕያው እግዚአብሔር ልጅ ነው። ትክክለኛው እግዚአብሔር የገዛ አባቴ ነው ስላለ ነው። የእግዚአብሔር የገዛ አባቴ ነው ስላለ ሊወጉት ተነሱ። እንዴት ራስን ከእግዚአብሔር ጋር ታስተካክላለህ ብሎ ይላል። ራሱን ከእግዚአብሔር ጋር አስተካክሎ ነው የሚለው እዛ ጋር ነው። ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር የገዛ አባቴ ነው ስላለ አይሁድ ሊገሉት ተነሱ። እግዚአብሔር የገዛ አባቴ ነው ይላል ኢየሱስ። ስለ አብም ሲነገር የገዛ ልጁ እኮ ነው ኢየሱስ ይባልለታል። ስለዚህ የገዛ የባህሪ ልጁ ነው። እርሱ ስልጣንን ደግሞ ለሌሎች መስጠት ይችላል። የልጅነት ስልጣን። ቃልም ሥጋ ሆነ። አሁን እስካሁን የተነገረለት ያውቃል። ዓለም በእርሱ ሆነ፣ ሁሉ በእርሱ ሆነ፣ ከተፈጠረው አንዳች እንኳን ያለ እርሱ የተፈጠረ እኮ ኧረ የለም። ኧረ ይህ ቃል እኮ በመጀመሪያ ነበረ። ኧረ ይህ ቃል እኮ ከእግዚአብሔር ጋር ነበረ። ኧረ ይህ ቃል እኮ ራሱ እግዚአብሔር ነበረ የተባለለት እርሱ ሥጋ ሆነ ደግሞ ተባለ። ቃልም ሥጋ ሆነ በእኛም አደረ። ጸጋና እውነትም የተመላ ነው። አሁን ቃል አስቀድሞ ሥጋ አልነበረም። ቃል አምላክ ነው። በቃ አምላክ ብቻ ነው። ቃል ፈጣሪ ብቻ ነው። ቃል ጌታ ብቻ ነው። አምላክ ብቻ ነው። የሁሉ ባለቤት፣ የሁሉ ገዢ፣ የሁሉ ጌታ ሰዎችን ለማዳን ሲል መጥቶ ሥጋ ሆነ። ቃልም ሥጋ ሆነ ሲል አስቀድሞ ሥጋ አልነበረም። ስለዚህ ቃልም ሥጋ ሆነ ሚንግ ሥጋን ያዘ። ልክ ዕብራውያን ምዕራፍ 2 ላይ የአብርሃምን ዘር ያዘ እንደተባለ የአብርሃምን ዘር ያዘ። ወይም ደግሞ በፊልጵስዩስ ምዕራፍ 2 ቁጥር 7 ላይ የባሪያን መልክ ያዘ እንደተባለ ፊልጵስዩስ ምዕራፍ 2 ቁጥር 6 ጀምሮ ምንድን ነው የሚለው? እርሱ በእግዚአብሔር መልክ ሲኖር ሳለ በማን መልክ? በእግዚአብሔር ሞርፊንግ፣ በእግዚአብሔር መልክ ከእግዚአብሔር ጋር ተካክሎ ማለት ነው። በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር እኩል መሆንን መቀማት እንደሚገባ ነገር አልቆጠረ። ከእግዚአብሔር ጋር ምን መሆንን? እኩል መሆንን፣ መተካከልን። በእግዚአብሔር መልክ መኖር ማለት ከእግዚአብሔር ጋር እኩል መሆን ማለት እንደሆነ ይኸው እዛው ጋር ነገር ዝቅ ያለ ይልና ግን እዛው ጋር ምን ይላል? የባሪያን መልክ ደግሞ ያዘ። የባሪያን መልክ በእግዚአብሔር መልክ ይኖር የነበረው ከእግዚአብሔር እንዲች እንኳን የማያንሰው ያ ጌታ ንጉሥ ምን ሆነ? የባሪያ የእኔ እናንተን ማለት ነው ሥጋ መልክ እርሱን ያዘ። በምስሉም እንደ ሰው ተገኝቶ ራሱን አዋረደ ተባለ። ጋይስ ሁሉ ስለ እኔ እና ስለ እናንተ ስለ ዓለም ሁሉ ሕዝብ ነው። ስለ ሁሉ በምስሉም እንደ ሰው ተገኝቶ ራሱን አዋረደ። ይሁን በመስቀል ሞት ለመስቀል ሞት እንኳን የታዘዘ ሆነ ተባለ። አየህ፣ አምላክ ሆኖ እንዴት ይሞታል? አምላክ ሆኖ በጥፊ ተመታ ነው የምትሉት? ጾታ ያለው አምላክ ነው ያላችሁ የሚሉ ሰዎች አጋጥሟቸው አያውቁም። ሙስሊም ወንድም እህቶቼ አንድ ያልተረዳችሁት ነገር የለም። አምላካችን ጾታ ያለው ሆኖ እንደዛ ይኖረ እንደዛ አልነበረም። አዎ እናንተ እንደምታስቡት አምላክ መንፈስ ነው። ጌታ ኢየሱስ መንፈስ ብቻ ነበረ። እንዲህ ያለ ነገር ሁሉ ከእርሱ ጭራሽ የለም። ግን እኛ ፍጥረቱ በወደቀን ጊዜ የእኛን ባህሪ መፈወስ ነበረበትና
መጥቶ ከእኛው ጋር በእኛ ዘንድ እርሱ መጥቶ ተገኘ። አስቀድሞ የነበረው እርሱ በአብ ዘንድ የነበረው እርሱ አሁን በእኛ ዘንድ ደግሞ ተገለጠ። ይህን እውነት ነው ሐዋርያት የመሰከሩልን። አንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 1 ላይ ስለ ሕይወት ቃል ስለ ጌታ ኢየሱስ ስለ ሕይወት ቃል ከመጀመሪያው የነበረውንና ከመቼ የነበረውን በመጀመሪያ ቃል ነበር አልነበረም? እዚህ ጋር መልእክቱም ሲጽፍ የመጀመሪያው ምዕራፍ የመጀመሪያው ቁጥር ምንድን ነው? ስለ ሕይወት ቃል ከመጀመሪያው የነበረውንና የሰማነው በዓይኖቻችንም ያየነው። አየ ከመጀመሪያው የነበረው እርሱን ሰማነው። እሺ አየነው በስጋ ተገልጦ ማለት ነው። በዓይኖቻችንም ያየነውን የተመለከትነውንም እጆቻችንም የዳሰሱትን እናወራለን። ሕይወትም ተገለጠ አይተንማል እንመሰክርማለን። ከአብ ዘንድ የነበረውንም ለእኛ የተገለጠውን የዘላለምን ሕይወት እናወራላችኋለን። ትክክል ቀድሞውኑ ያልነበረን የማይዳሰስ የማይታይ ነው። በኋላ ላይ ግን እኛን ስለማዳን መጥቶ የባሪያን መልክ ያዘ። የኔና የእናንተን መልክ ሙስሊም ወንድሞቼ ያዘ። እኛን ለማዳን ሲል ሁላችን በሞት ጥላ ስር አልፈን ነበር። ጌታ ከዚህ ሞት ውስጥ ሊያወጣን ሲፈልግ መጥቶ ከሞት ጋር ተዋጋ፣ ሞትን ድል ነሳ። ማናችን ሞትን ድል መንሳት አንችልም ነበር። የጌታ ፍርድ ደግሞ የአብ ፍርድ ደግሞ የእግዚአብሔር ፍርድ ደግሞ በሰው ላይ ነበር። ይህን ፍርድ ሁሉ መጥቶ አነሳ። ይህንን ለማድረግ እዚህ ድረስ ውጤትን ነው ራሱን ትሁት አድርጎ ጌታ ኢየሱስ ዝቅ ብሎ የእኛን ስጋ የባሪያን መልክ ይዞ በእኛ ስጋ ተገልጦ እንዲህ ያለውን ታላቅ ፈውስ አደረገ። ስለዛ በስጋ ሲገለጥ ጾታ ያለው ሆኗል። አዎ ሆኗል። የእኛንም ስጋ እርሱ ነስቷልና ይህ የምናፍርበት አይደለም፣ የምንኮራበትና ከፍ አድርገን በእናንተ ፊትም የምናሳይበት እጅግ የምናፍርበት እውነታችን ነው። የምንሸማቀቅበት አይደለም። ምናልባት የአንዳንዶች አማልክት ሰውን ተጸይፈው ሰው ላይ ያለው እንዴት ሰውታ እንደዚህ አይነት ነገሮች ወደ እኔ እንዳይኖሩ የሚል አምላክ ካለ መብት ነው። የተጸየፈ አምላክ ስሩን ማያስጠጋ ልጄ ብሎ የማይጠራ አባቴ አባ የምትልበትን ስልጣን የማይሰጥ አይነት ራቅ ያለ አምላክ ካለ መብት ነው። እንዴት አድርገን እንደምትገናኝ ባናቅም እዚህ ጋር ግን ሌላ ታሪክ ነው ያለው። አባ ብለን የምንጮህበትን የልጁን መንፈስ የሰጠን ጌታ ነው ያለን፣ አምላክ ነው ያለን። ልጁን ኢየሱስን የላከልን አባት ነው ያለን። ልጁ ኢየሱስ ስለ ሁላችን በፈቃዱ ወደ እኛ መጥቶ የእኛን ስጋ ነስቶ በመስቀል ላይ ተሰቅሎልናል ይላል ማን? ቅዱሱ መጽሐፍ።